ሰላም ውድ የጎልደን አካዳሚ ዩቲዩብ ተከታታዮቻችን እንደምን አላችሁ? ዛሬ ከፓርት 1 በተረፈ ጥያቄዎች ዛሬ በፓርት 2 በሰፊው ኮቨር እናደርጋለን። የባዮሎጂ የዋቸሞ ዩኒቨርሲቲ የሲኦሲ ኤግዛም ነው ማለት ነው አሁን የምንሰራው ጥያቄዎች። ዛሬ ከፓርት 1 ካቆምንበት ቦታ እንጀምራለን። ፕሊዝ ፓርት 1 ያላያችሁ ልጆች እንድታዩ ሪከመንድ አደርጋለሁ። ዛሬ ፓርት 2 እንቀጥላለን ማለት ነው። ከአራተኛ ጥያቄ ስንጀምር ATP sometimes it is called phosphorylated nucleotide because A. It has a nitrogenous base. B. It consists of a pentose sugar. C. It has 2 extra phosphate group added on it. D. It serves as energy transfer molecule. ትክክለኛ አንሰራችን ምንድነው ማለት ነው? አንሰሩ ሲ ነው ማለት ነው። ኮሬክት አንሰራችን ሲ ነው ማለት ነው። ጥያቄው ምንድነው እያለ ያለው? አንዳንድ ጊዜ ATP ሞለኪል ፎስፎሪሌትድ ኒውክሊዮታይድ እንላለን። ፎስፎሪሌትድ ኒውክሊዮታይድ ነው ማለት በአንድ ኒውክሊዮታይድ ሞለኪል ላይ አናዘር አዲሽናል ፎስፌት አድ ተደርጎ የተፈጠረ ኮምፓውንድ ነው ማለት ነው። ያ ማለት ATP የተሰራው ADP ፕላስ አዲሽናል ፎስፌት ግሩፕ ማለት ነው። ADP ላይ ወይም ደግሞ አዴኖሳይን ዳይፎስፌት ላይ አናዘር ኤክስትራ ፎስፌት ግሩፕ ተጨምሮ ነው ATP ወይም ደግሞ አዴኖሲን ትራይፎስፌት የሚሰጠው ማለት ነው። አንሰራችን ሲ ይሆናል ማለት ነው። ወደ አምስተኛ ጥያቄ ስንሄድ the reaction which involves addition of hydrogen and removal of oxygen is A. dehydrogenation. B. decarboxylation. C. oxidation. D. reduction. ትክክለኛው አንሰራችን ምንድን ነው ማለት ነው? ሪዳክሽን ዲ ነው ማለት ነው። ያ ማለት ሪዳክሽን ማለት ከሁለት አንጻር እናያለን ማለት ነው። በአንዳንድ ኬዝ ላይ ሪዳክሽን ማለት አንድ ኮምፓውንድ ወይም ደግሞ አንድ አተም ኤሌክትሮንን ጌይን ሲያደርግ ነው ማለት ነው። ሁለተኛ ደግሞ አንድ ኮምፓውንድ ወይም ደግሞ አንድ አተም ሃይድሮጂንን አድ ሲያደርግ ያ ኮምፓውንድ ወይም ደግሞ ያኛው አተም ሪዲዩስድ ሆኗል እንላለን። በተቃራኒው ደግሞ ኦክሲዴሽን የምንለው የዚህኛው ተቃራኒ ማለት ነው። ሉዚንግ ኦፍ ኤሌክትሮን፣ ሪሙቫል ኦፍ ሃይድሮጂን ኤንድ አዲሽን ኦፍ ኦክሲጂን ማለት ነው። በሶስቱም ኬዝ እናያለን በኦክሲዴሽን ጊዜ። ይህን ስናይ ደግሞ ዲሃይድሮጂኔሽን ማለት ልክ እንደ ስሙ ዲ ማለት ሪሙቫል ማለት ነው። ሃይድሮጂን አተምን ከሆነ ኮምፓውንድ ሪሙቭ ማድረግ ዲሃይድሮጂኔሽን ይባላል። ቢ ላይ ስናይ ደግሞ ዲካርቦክሲሌሽን ማለት ከአንድ ኮምፓውንድ ካርቦክሳይል ግሩፕን ሪሙቭ ስናደርግ፣ ያ ማለት ሲኦ ግሩፕን ሪሙቭ በምናደርግበት ጊዜ ዲካርቦክሲሌሽን እንላለን። ስድስተኛ ጥያቄ ላይ ስንሄድ the input of glycolysis include all of the following except A. NAD+, B. ATP, C. glucose, D. pyruvate. ጥያቄ ምንድን ነው እያለ ያለው? በግላይኮሊሲስ ፕሮሰስ ላይ የትኛው ነው ራው ማቴሪያል ወይም ደግሞ ኢንፑት ያልሆነው የሚለውን ስናይ ትክክለኛው አንሰራችን ምንድን ነው ማለት ነው? ዲ ነው ማለት ነው አንሰራችን። ለምን ዲ ሆነ ስንል ግላይኮሊሲስ ማለት ፕሮሰሱ ራሱ ግሉኮስ ወደ ፓይሩቬት ሞለኪውል የሚቀየርበት ሂደት ነው። ግሉኮስ ወደ ፓይሩቬት በሚቀየርበት ሂደት ወይም ደግሞ በሴሉላር ሪስፓይሬሽን ፕሮሰስ ፈርስት ሪአክሽን ኢን ሴሉላር ሪስፓይሬሽን ግላይኮሊሲስ ነው። ግላይኮሊሲስ እንዲከናወን ራው ማቴሪያሎች አሉ። አንደኛ እነማን ናቸው? ኤ ናድ ፕላስ የስ እነሱ በትክክልም ራው ማቴሪያል ነው። ቢካዝ ዱሪንግ ግላይኮሊሲስ ናድ ፕላስ ሪዲዩስድ ይሆናል፣ ወደ ናድ ኤች ሪዲዩስድ ይሆናል። ኤቲፒ ደግሞ ኮንሱም እናደርጋለን። ባይ ዘ ፈርስት ኦፍ ሴሉላር ሪስፓይሬሽን ኤቲፒ ያስፈልጋል። ምን ያህል ኤቲፒ? 2 ኤቲፒ ያስፈልጋል ማለት ነው። ሴሉላር ሪስፓይሬሽን እንዲጀምር 2 ኤቲፒ ያስፈልጋል። ኤቲፒ ራው ማቴሪያል ነው ማለት ነው። ግሉኮስ እናይ ዋናው ነገር ነው። እንደውም ግሉኮስ እሱ ራሱ ወደ ፓይሩቬት ስለሚቀየር
ኢት ኢዝ ዘ ቤስት ራው ማቴሪያል ነው ማለት ነው። ሶ አንሰራችን ዲ ነው ማለት ነው። ወደ ሰባተኛ ጥያቄ ስንሄድ to which of the following molecule does most of the energy found in glucose is transferred at the end of glycolysis? A. ATP, B. NADH, C. pyruvate, D. አሴታይል ኮላይ አሴታይል ኮኤ። ስለዚህ ጥያቄ እያለ ያለው በየትኛው ሞለኪል ከየትኛው ሞለኪል ነው ወደ የትኛው ሞለኪል ነው አብዛኛው አማውንት ኦፍ ኤነርጂ ከግሉኮዝ ኮንቨርትድ የሚሆነው አይደል? እያለ ያለው ጥያቄ ከግሉኮዝ ኮንቨርትድ የሚሆነው ያ ማለት ትክክለኛው አንሰራችን ምንድን ነው ማለት ነው? ሲ ነው ማለት ነው። ለምን ሲ ሆነ? እሱን በምናይበት ጊዜ ግሉኮስ ወደ ፓይሩቬት ሲቀየር ግሉኮስ ላይ የሚገኘው አብዛኛው ኤነርጂ ኮንቨርትድ የሚሆነው ወደ ፓይሩቬት ነው፣ ወደ ሌላው አይቀየርም ማለት ነው። ግሉኮስ ዳይሬክትሊ ፓይሩቬት ስለሚቀየር፣ ስለዚህ ግሉኮስ ላይ የሚገኘው አብዛኛው አማውንት ኦፍ ኤነርጂ ቀጥታ ወደ ፓይሩቬት ነው የሚቀየረው። ወደ ቀጣዩ ጥያቄያችን እንሄዳለን። ስምንተኛ ጥያቄ በምናይበት ጊዜ the 4-carbon compound found originally in the fluid matrix of the mitochondria which is used to start the Krebs cycle is A. citrate, B. acetyl coenzyme A, C. oxaloacetate, D. oxalosuccinate. ሶ ትክክለኛ አንሰራችን ማን ነው? ኦክሳሎ አሴቴት። ሲትሬት ለምን አይሆንም? ሲትሬት the 6-carbon molecule that the first product of Krebs cycle ልክ አሴታይል ኮኤ እና ኦክሳሎ አሴቴት አንድ በሚሆንበት ጊዜ የሚፈጠረው ባለ 6 ካርበን the first compound of Krebs cycle ሲትሬት ነው። እሱ ኦሪጂናሊ የሚገኝ ራው ማቴሪያሉ ሳይሆን የክሬብስ ሳይክል ፕሮዳክቱ ነው ማለት ነው። እሱ አንሰር ሊሆን አይችልም ማለት ነው። አሴታይል ኮኤ ደግሞ አሴታይል ኮኤ ከሊንክ ሪያክሽን የሚመጣ ሪያክታንት ነው። ከማግ ሪያክት የሚያደርግ ከኦክሳሎ አሴቴት ጋር ሪያክት የሚያደርግ ባለ 2 ካርበን ኮምፓውንድ ነው ማለት ነው። እሱ ኦሪጂናሊ በፍሉይድ ማትሪክስ ላይ የሚገኝ አይደለም። ከየት የሚመጣ ነው? ከሊንክ ሪያክሽን የሚመጣ ነው ማለት ነው። ስለዚህ ሲ የስ ትክክለኛ አንሰራችን ነው። ዲ በምናይበት ጊዜ ኦክሳሎ ሲውሲኔት። ኦክሳሎ ሲውሲኔት ማለት በክሬብስ ሳይክል ፕሮሰስ ላይ ኢንተርሚዲኤት የሚፈጠር ኮምፓውንድ ነው እንጂ ኦሪጂናሊ በፍሉይድ ማትሪክስ ላይ የሚገኝ አይደለም ማለት ነው። ትክክለኛው አንሰራችን ሲ ይሆናል ማለት ነው። ወደ 9ኛ ጥያቄ ስንሄድ the electron transport chain and chemiosmosis together make up the process of ይሄ በጣም ቀለል ያለ ጥያቄ ነው። ያው ሃይስኩል ላይ ታች ስለተማርን ኮንሴፕቹዋል የሆነ ጥያቄ ስለሆነ ጥሎ እንሰራለን። ኤ ሰብስትሬት ሌቨል ፎስፎሪሌሽን፣ ቢ አናኤሮቢክ ሪስፓይሬሽን፣ ሲ ኦክሲዴቲቭ ፎስፎሪሌሽን፣ ዲ the Krebs cycle። አንሰራችን ምንድን ነው ማለት ነው? ሲ ነው ማለት ነው። ኦክሲዴቲቭ ፎስፎሪሌሽን። ሌላ ለምን አልሆነም የሚለውን እናያለን። ያው ምናልባት በሌላ በኩል ጥያቄ ስለሚመጣ ይሄ ለምን እንዳሉ እናያለን። ሰብስትሬት ሌቭል ኦፍ ፎስፎሪሌሽን ማለት ምን ማለት ነው? ዳይሬክት ፎርሜሽን ኦፍ ኤቲፒ ነው። ያ ማለት አዴኖሳይን ዳይፎስፌት ላይ ዳይሬክትሊ ከአንድ ዶኔት ከሆነ ኮምፓውንድ አንድ ፎስፌት መታ ከኤዲፒ ከአንድ በመሆን የምትፈጥርበት ሂደት ነው ሰብስትሬት ሌቭል ኦፍ ፎስፎሪሌሽን የምንለው። ሰብስትሬት ሌቭል ኦፍ ፎስፎሪሌሽን ደግሞ አንደኛ በግላይኮሊሲስ ላይ ይካሄዳል። ግላይኮሊሲስ ላይ የምናገኘው ግሮስ አራቱን ኤቲፒ የሚፈጠርበት ሂደት በሰብስትሬት ሌቭል ኦፍ ፎስፎሪሌሽን ነው ማለት ነው። ሁለተኛ ደግሞ በክሬብስ ሳይክል ላይ በሰብስትሬት ሌቭል ኦፍ ፎስፎሪሌሽን 2 ኤቲፒ እናገኛለን ማለት ነው። ስለዚህ ሰብስትሬት ሌቭል ኦፍ ፎስፎሪሌሽን 2 ቦታ ላይ ይካሄዳል። አንደኛ ግላይኮሊሲስ ላይ፣ ሁለተኛ ደግሞ ክሬብስ ሳይክል ላይ። እቺን ቦታ በደንብ ያዟት። ሁለተኛ ደግሞ አናኤሮቢክ ሪስፓይሬሽን። አናኤሮቢክ ሪስፓይሬሽን ኢዝ ዘ ፕሮሰስ ኦከር ዊዛውት ኦክሲጅን። ያለ ኦክሲጅን የሚከናወን ሪስፓይሬሽን አናኤሮቢክ ሪስፓይሬሽን እንላለን። በሱ ጊዜ ደግሞ
there is no electron transport chain and chemiosmosis እሱ አንሰር ሊሆን አይችልም ማለት ነው። ዲ ክሬብ ሳይክል ክሬብ ሳይክል it is a separate process that takes place in the mitochondria matrix involves or the oxidation of acetyl CoA not electron transport ስለዚህ በሱ ጊዜ ኤሌክትሮን ትራንስፖርት ቼን የለም። አሴታይል ኮኤ ኦክሲዴት ይሆናል። ወዴት ይቀየራል? ወደ ሲትሬት ይቀየራል ባለ 6 ካርበን ከላይ በቀደሙ ጥያቄ እንዳየ ነው። ስለዚህ ኤሌክትሮን ትራንስፖርት ቼን የለም ማለት ነው። ትክክለኛው አንሰራችን ኦክሲዴቲቭ ፎስፎሪሌሽን ነው ማለት ነው። 10ኛ ጥያቄ which one of the following is the terminal electron acceptor in the electron transport chain? በኤሌክትሮን ትራንስፖርት ቼን ላይ ፋይናል ኤሌክትሮን አክሰፕተር ማን ነው? ኤ reduced NAD dehydrogenase ቢ ዩቢኩኒን ሲ ሳይቶክሮም ዲ ኦክሲጅን። ትክክለኛው አንሰራችን ማን ነው ማለት ነው? ኦክሲጅን። ኦክሲጅን ኢዝ ዘ ፋይናል ኤሌክትሮን አክሰፕተር ኢን ዘ ሴሉላር ሪስፓይሬሽን ማለት ነው። ሪዲዩስ ዲሃይድሮጂኔዝ ኤ በምናይበት ጊዜ ኢት ፓርት ኦፍ አን ኢንዛይም በዛ በፕሮሰስ ውስጥ የሚገኝ ኢንዛይም ነው እንጂ ፋይናል ኤሌክትሮን አክሰፕተር አይደለም። ዩቢኩኒንም ደግሞ ኬሪየር ፕሮቲን ነው። ኬሪየር ነው ማለት ኤሌክትሮን ኬሪየር ፕሮቲን ነው በትራንስፖርት ቼኑ ላይ። ሳይቶክሮም ኮምፕሌክስም እንደዛው። ሶ ፋይናል ኤሌክትሮን አክሰፕተር ኢን ዘ ሴሉላር ሪስፓይሬሽን ኢዝ ኦልዌይስ ኦክሲጅን ማለት ነው። ለዛ ነው ባይ ዘ ዌይ ለእኛ ዋናው the purpose of oxygen ለዚች ብቻ ነው ማለት ነው። ለሴሉላር ሪስፓይሬሽን ፋይናል ኤሌክትሮን አክሰፕተር ሆና ነው የምታገለግለው። ምን ተነፍሰዋ ኦክሲጅን እዚህ ጋር ነው ሜይን ፋንክሽኑ ማለት ነው። 11ኛ በምናይበት ጊዜ which metabolism of proteins, lipids and carbohydrates converge on the blank cycle? A citric acid, B glycolysis, C link reaction, D electron transport chain. So the correct answer is A citric acid cycle or Krebs cycle እንላለን። ሶስቱ መቶ የፕሮቲን የሊፒድ እና ደግሞ የካርቦሃይድሬት መቶ ኮንቨርጅ የሚያደርጉበት ቦታ በየትኛው ላይ ነው ማለት ነው? በክሬብ ሳይክል ላይ ነው። ሁሉም ክሬብ ሳይክል ይገባሉ ማለት ነው። ሶ the correct answer is A። ወደ ቀጣዩ ጥያቄ በምንሄድበት ጊዜ 12ኛ ጥያቄ the oxidation of one molecule of reduced NAD results in blank passing through the ATP synthase and blank molecules of ATP are synthesized. A 4 proton 2 ATP, B 4 electron 2 ATP, C 6 proton 3 ATP, D 6 electron 3 ATP molecules. So ትክክለኛው አንሰራችን ማን ነው? እዚህ ጋር C 6 proton and 3 molecules of ATP ማለት ነው። ስለዚህ ከአንድ ናድ እናገኘው ምን ያህል ኤቲፒ ነው ማለት ነው? በአጭሩ 3 ኤቲፒ እናገኛለን ማለት ነው። 3 ኤቲፒ እናገኛለን። ከዛ ደግሞ ከአንድ ናዴች ምን ያህል ፕሮቶን ይለቀቃል? ወደ ኢንተርሜምብራን ስፔስ 6 ፕሮቶን ይለቀቃል ማለት ነው። 3 ናዴች 3 ናድ 3 ኤቲፒ አንድ ናድ 3 ኤቲፒ ከሰራ 6 ኤሌክትሮንም 3 ኤቲፒ ከሰራ ሶ 2 ኤሌክትሮን 1 ኤቲፒ ይሰራል ማለት ነው በትራንስቨርስ። ሶ 2 ኤሌክትሮን ወደ በኤቲፒ ሴንቴስ ኢንዛይም ላይ ሲያልፍ ምን ያህል ኤቲፒ ይፈጠራል ማለት ነው? 1 ኤቲፒ ፔር 2 ኤሌክትሮን ማለት ነው። ስለዚህ our correct answer is C። 13ኛ ጥያቄ which of the following is known as energy currency of the cell? ይህን ከሰባተኛ ጀምሮ A ATP, B glucose, C lipid, D protein. So correct answer is A ATP. The energy currency of the cell is ATP። ይህንን ከታች ጀምሮ የተማርነው ስለሆነ አይከብድም። 14ኛ ጥያቄ which process of respiration helps to release most of energy stored in the glucose? ያው ቅድም ለማለት እንደሞከርኩት
ሰብስትሬት ሌቭል ኦፍ ፎስፎሪሌሽን ጊዜ 2 ኤቲፒ ነው የምናገኘው። ሰብስትሬት ሌቭል ኦፍ ፎስፎሪሌሽን ደግሞ የሚከናወነው በሁለት ቦታ ነው። አንደኛ በግላይኮሊሲስ ላይ 2 ኤቲፒ ግሮስ 4 እናገኛለን። ቶታል 4 እናገኛለን። ከዛ ኔቱ ደግሞ 2 ኤቲፒ እናገኛለን ማለት ነው። በአኔሮቢክ ሪስፓይሬሽን ጊዜ ልክ እንደዛው 2 ኤቲፒ እናገኛለን። በኦክሲዴቲቭ ፎስፎሪሌሽን ጊዜ ግን አይ ቲንክ 36 ኦር 38 ኤቲፒ እናገኛለን። ሸትሊንግ በሚከናወንበት ጊዜ 36 እናገኛለን። ኖርማሊ ግን 38 እናገኛለን ማለት ነው። ያው ፈርሜንቴሽንም ልክ እንደ ቢ ራሱ ነው። ሶ አወር ኮሬክት አንሰር ኢዝ ሲ ኦክሲዴቲቭ ፎስፎሪሌሽን ጊዜ 36 ወይም 38 ኤቲፒ እናገኛለን ማለት ነው። 15ኛ ጥያቄ ኢፍ አን አኒማል ኢንሄልስ ራዲዮአክቲቭ ፎርም ኦፍ ኦክሲጅን in which of the following product of the cellular respiration would the radioactive be defected? A. NADH, B. ATP, C. carbon dioxide, D. water። ይህ ጥያቄ ትንሽ አዋጅ ነው። አሁን ለምሳሌ አንድ አኒማል ወይም ደግሞ አንድ የሰው ልጅ ኦክሲጅንን ራዲዮአክቲቭ ኦክሲጅን ማለት ኖርማል ኦክሲጅን ሳይሆን ሪአክቲቭ ኦክሲጅን ከተለያየ ሴሎች ጋር ሪአክት እያደረገ የማይፈለጉ ሞሌኪሎችን የሚፈጥር ወይም ደግሞ ኖርማል የሴሎችን ስትራክቸር የሚያጠፋ ሪአክቲቭ ኦክሲጅን ስፒሺስን እንላለን። ስለዚህ እነኚህ በምንተነፍስበት ጊዜ ወደ ውስጥ በየትኛው ሴሉላር ሪስፓይሬሽን ፕሮዳክት ላይ ነው ችግር ሊፈጠር የሚችለው የሚለውን ነገር በምናይበት ጊዜ ኖርማሊ ለአንድ ሴል የሚያስፈልገው ኖርማል ኦክሲጅን ነው ኦቱ ቢካዝ ኢት ኢዝ ፋይናል ኤሌክትሮን አክሰፕተር ስለሆነ። ሶ ይሄኛው ጤናማ ኦክሲጅን ሳይሆን ሲቀር ሪአክቲቭ ኦክሲጅን በሚሆንበት ጊዜ ኦቱ መሆን ያለበት ኮምፓውንድ ምን ሲሆን ነው ማለት ነው? ኦቱ መሆን ያለበት ኮምፓውንድ ኢትስ ሜይ ቢ ሱፐር ኦክሳይድ፣ ኢትስ ሜይ ቢ ፔሮክሳይድ ሊሆን ይችላል። ኢትስ ሜይ ቢ አንዳንዴ ያው ሃይድሮክሳይል። እነኚህ ፍሪ ራዲካል ይባላሉ። ፍሪ ራዲካልስ በእኛ ሰውነት ውስጥ ኖርማሊ ይፈጠራሉ፣ ግን ከተፈጠሩ በኋላ ተግባራቸውን ጨርሰው ቶሎ ሪሙቭ ይደረጋሉ ከኛ ሴል ቢካዝ አደገኞች ስለሆኑ ማለት ነው። ስለዚህ እነኚህን ጤናማ ኦክሲጅን ኢንሄል ማድረግ ሲገባን ለምሳሌ ሱፐር ኦክሳይድ ኢንሄል ብናደርግ እና ደግሞ ሱፐር ኦክሳይድ ፋይናል ኤሌክትሮን አክሰፕተር ቢሆን ምንድን ነው የሚፈጠረው ማለት ነው? በፋይናል ኤሌክትሮን አክሴፕት በሚያደርግበት ጊዜ ምንድን ነው የሚፈጠረው? ዋተር ይፈጠራል። ስለዚህ በዋተር ፎርሜሽን ላይ ዲፌክት ይመጣል ማለት ነው። ስለዚህ ትክክለኛ ኦክሲጅን ካልሆነ ፕሮዳክቱ የፋይናል ኤሌክትሮን አክሰፕተር ኦክሲጅን ከሚወርደው በኤቲፒ ሲንቴሲስ ከሚወርደው ከሃይድሮጂን ጋር ሪያክት አድርጎ ወተር ስለሚፈጥር ያችኛው ኦክሲጅን ዲፌክት ካላት ችግሩ የሚፈጠረው በወተር ላይ ነው ማለት ነው። ስለዚህ አወር ኮሬክት አንሰር ኢዝ ዲ ዋተር ይሆናል ማለት ነው። የዛሬውን ፓርት 2 በዚህ ጨርሰናል። በፓርት 3 ሙሉ እስከ 30 ጥያቄ የምንለቅ ስለሆነ ከሴሉላር ሪስፓይሬሽን ጥያቄዎች ከነኚህ ውስጥ እንደማይቀሩ አትጠራጠሩ። በደንብ ተዘጋጁ። ደግሞ ሃይላይት ሂዱ። ዲቴል ሳይሆን ሃይላይቱን ዋና ሀሳቧን ብቻ እያወቃችሁ ሂዱ። ፓርት 3 እንሰራለን። ሰብስክራይብ አድርጉ፣ ላይክ አድርጉ።